ኤክሳችሁ ጋር ከተጣላችሁ ከአመታት በኋላ መንገድ ላይ የሄዳችሁ ድንገት እሱን የሚሸት ሰው ሸቷችሁ ዞር ስትሉ እነሱ አይደሉም። ጀስት የተቀቡት ሽቶ ብቻ ነው የሚመሳሰለው። ሽቶ ኢሚዲየትሊ እነሱን ያስታውሳቸዋል። ትዝታዎች ይመጣሉ፣ ያሳለፋችሁት ጊዜ፣ እንዲሰማችሁ ያደረጓቸው ስሜት። ያ ሽቶ በመቅጽበት ብዙ ነገራችሁን ይቀሰቅስባችኋል። ያ ሽቶ እንዲሰማችሁ ያደረገው ስሜት፣ ያስታወሳችሁ ነገር ብራንድ ይባላል። ብራንድ ሎጎ አይደለም። ሎጎውን ስታዩ የሚሰማችሁ ስሜት ነው። ከሱ ጋር ተያይዞ ወይም ከሎጎ ጋር ተያይዞ የምታስታውሱት ነገር ነው። ሽቶን ሎጎ ብላችሁ አስቡት። ሽቶ የቀሰቀሰባችሁ ስሜት ደግሞ ያ ብራንድ ይባላል። ልድገምላችሁ፣ ብራንድ ሎጎ አይደለም። ሎጎውን ስታዩ የሚሰማችሁ ስሜት ነው። የሆነ ካምፓኒ ሎጎ ስታዩ ያ ሎጎ ስለዛ ቢዝነስ የሆነ ነገር አእምሯችሁ ውስጥ ትዝ እንዲላችሁ ወይም እንዲፈጠር የሚያደርገው ነገር አለ። ለምሳሌ ናይክን ባሳያችሁ ምን ታስባላችሁ? ስፖርት፣ ሞቲቬሽን። አፕልን ባሳያችሁስ? ሌክዠሪ፣ ኢኖቬሽን፣ ኳሊቲ፣ ስታተስ። ኮካኮላንስ? ኮካኮላ ሎጎን ብታዩት ምን ትዝ ይላችኋል? ሪፍሬሽመንት፣ ደስታ፣ መነቃቃት። ልክ እንደዚህ የሎጎ ምስል ስታዩ የሚፈጠርባችሁ ስሜት ነው ብራንድ የምንለው። ብዙ ሰዎች ብራንድ ሎጎ ስለሚመስላቸው ነው። ሎጎ የብራንዱ አንድ አካል እንጂ ብራንዱ አይደለም። ስለዚህ ብራንድ ሎጎ አይደለም፣ ቀለም አይደለም፣ ሶሻል ሚዲያ ፔጅ አይደለም፣ ፕሮዳክቱም ወይም ሰርቪሱም አይደለም። ብራንድ ሰዎች ስለ እናንተና ስለ ቢዝነሳችሁ ወይንም ስለ ፕሮዳክታችሁ ያላቸው አስተሳሰብና ስሜት ነው። ወደ ኤክሳችሁ ልመልሳችሁ። ለእናንተ ጥሩ ነበሩ? ይንከባከባችኋል፣ ያግዛችኋል ወይስ በጣም ከባድና ጨቅጫቃ ሰው ነበሩ? ኦቨርኦል ፐርሰናሊቲያቸው ምን አይነት ነው? የትኛውም ይሁን እናንተ ያሰባችሁት ነገር የነሱ ፐርሰናል ብራንድ አይደንቲቲ ይባላል። ብራንድ ሁለት ክፍሎች አሉት፣ ቪዥዋል አይደንቲቲ እና ብራንድ አይደንቲቲ የምንለው። ብራንድ አይደንቲቲ ማለት የብራንዱ ፐርሰናሊቲ ነው። የብራንዱ ሚሽን፣ ቫልዩ፣ ጎል፣ ቶን። ወደ ካምፓኒ ስንመጣ በሰዎች አእምሮ ውስጥ ማስተላለፍ ወይም ማስቀመጥ የፈለጉት ነገር ያንን ብራንድ አይደንቲቲ እንለዋለን። ታዲያ ይሄ ሁሉ ካምፓኒ ጽፎ የማይተገብረው ሚሽን እና ቪዥን ሳይሆን በእናንተ አእምሮ ውስጥ በትክክል የተቀመጠው ፐርሰናሊቲያቸው ያ ብራንድ አይደንቲቲ ይባላል። እሺ፣ ወደ ኤክሳችሁ ስትመለሱ ኤክሳችሁን ስታስቡት ምን ለብሰው ነበር? አእምሯችሁ ውስጥ የፈጠራችሁት ምስል ላይ የምትወዱትን ልብስ ለብሰው ነው? ሁልጊዜ የሚለብሱትን ልብስ ለብሰው ነው? የቆዳ ቀለማቸውን ነው በደንብ ፒክቸር ያደረጋችሁት? ቁመታቸውን ነው? ፊዚካላቸውን ነው? በአይናችሁ የምታዩት ገጽታቸው ያ ቪዥዋል አይደንቲቲ ኦፍ ዘ ብራንድ ይባላል። በሌላ ቋንቋ የካምፓኒ ጋር ስንመጣ ሎጎ ማለት ነው። ካምፓኒዎችን ስታስቡ እንዲሰማያችሁ ከሚያደርጉት ስሜት ሌላ አይናችሁ ላይ የሚመጣው ምስል ወይም ሎጎቸው ያ ቪዥዋል አይደንቲቲ ይባላል። ስለዚህ አንድ ብራንድ የሚባል ነገር ሁለት ፓርቶች አሉት፣ ቪዥዋል አይደንቲቲው እና ብራንድ አይደንቲቲው አንድ ላይ ሲደመር ብራንድ የሚባለውን ነገር ይሰጠናል ማለት ነው። እስኪ የሆነ ካምፓኒ እና እሱን ስታስቡ የተፈጠረባችሁን ስሜት ኮሜንት አድርጉልን። ባጭሩ ፈንዳሜንታል ኦፍ ዲጂታል ማርኬቲንግ እዚህ ላይ ያልቃል። በቀጣይ ስንገናኝ የምናየው ሶሻል ሚዲያ ማርኬቲንግን ነው። በቀጣይ ክላስ እስክንገናኝ ሰላም ሁኑ።